በፊልጵስዩስ መጽሐፍ ምዕራፍ 1 ላይ መጽሐፍ ቅዱሳችንን እናወጣለን። ዛሬ መልእክታችን ከዛ ነው የሚጀምረው። እግዚአብሔር አምላክ ይባርካችሁ። እንግዲህ በሆሊውድ ላይ ያው ጌታ ረድቶ በጸጋው እንደዘመርነው ደግፎን አይደለም፣ ምሕረቱና ቸርነቱ ደግፎ ብዙ የጌታ የከፍታና የዝቅታ ህይወቶች አሳልፈናል። ደስ የሚሉ ደስ የማይሉ እንደገና ደግሞ ውጤታማ ፍሬያማ የሚሆንባቸው ብዙ ነገሮች አሉ። ትልቁ ብስለት፣ ትልቁ መንፈሳዊነት ኢትዮጵያኖች ጋር ሳይሆን ነጮቹ ጋር ያለው ብስለት መንፈሳዊነት የወንድማችሁ መልካም ጥቂቷን መልካም ነገር ማጉላትና ብዙ ድካሙን በፍቅር መሸፈን። በዚህ ነጮቹ በጣም ይወዱታል። ሚቲንግ ሲያደርጉ ስብሰባ ሲያደርጉ እሱ እኮ ብለው ከስተቷ ላይ ነው የሚጀምሩት። አፕሪሺዬሽን የሚባል ነገር አላቸው። በጣም ወንደርፉል ናቸው፣ ውበት አላቸው። ከወንጌል የተማሩት አፕሪሺዬት ያደርጉትና ከዛ ሰውየው አፕሪሺዬት ሲደረግ ምንድን ነው የሚሆነው? ድካሙን ለመሞት ቀላል ነው። አፕሪሺዬት ያደርጉታል፣ ከዛ ድካሙን ይሄ አፕሪሺዬሽን መልካም ጥቂቷን መልካም ነገር በማጉላት ከዛ ብዙ ድካም መሸፋፈን መጽሐፍ ቅዱስ አይደለም። በዛ መንፈስ ብዙ ያሳለፍናቸው ጊዜያት አሉ። ከገባ እስከ ጊንር እስከ ሀሮ ድረስ ጌታ ክብሩን ይውሰድ። አሜን። ጌታ ይውሰድ። አሜን። ያው ይባርካችሁ። በዚህ ስፍራ ላይ ቤተክርስቲያን እንድትቆም እንድትመሰረትና የእግዚአብሔር መንግስትን ለማስፋት ደግሞ የተሻለ እንድትወጣ ምክንያት ሆናችሁ ነው። ቤተ ተስፋ በሱ ስር ላላችሁ ባለራዕዮች፣ ዋናው ቤተክርስቲያን አገልጋዮችና መጋቢዎች ሁሉ ይባርካችሁ። እግዚአብሔር ቃል እንከፋፈላለን። መጽሐፍ ቅዱሳችንን ስላየኋችሁ ደስ ብሎኛል። እስዬ ተባረክ። በመውጣቴ ደስተኞች ናቸው። መንፈሳዊ ዓለም ውስጥ ሁል ጊዜ ወደኋላ በትዝታ መጓዝ አለ። ነህምያ ትዝ ይላችኋል። ቅጥር ፈርሶ አየና ወደ ኋላ ሐሳቡ ሄዶ ያኔ እኮ ቅጥሩ ባልፈረሰበት ጊዜ ብሎ ምን አለ ነው የሚለው። አለቀሰ። እንዲህ እኮ አልነበረም የኢየሩሳሌም ቅጥሯ። እና ወደ ኋላ እንሳባለን። እኛም የትኛውም ቦታ ላይ የትኛውም ምድር ላይ ብንኖር ወደ ኋላ እንሳባለን። ጠዋት አንድ መልእክት ለቀቁ በኢንተርናሽናል ላይቭ እና አሜሪካ ሀገር ላይ ያለች አንድ እህት ደወለች። ወደዚህ ይመጣ ከዛ ፓስተር አሌክስ የት ሀገር ነው ያለው አለች። አሁን ያለሁት ባሌ ነው እና የምትኖረው አዲስ አበባ። መነሻህ ባሌ ነው? አዎ ባሌ ነው። በጣም ይገርማል። እኔ ያለሁት ዋሽንግተን ነው። ከረጅም ዓመት በፊት ባሌ ላይ ነበርኩ፣ ጎባ ላይ ነበርኩ ብላ ስለ ጎባ ስለሆነ እና ነገር አጫወተችኝ። እና ምንድን ነው የምትሰሪው? አገለግላለሁ በትርፍ ጊዜ እየሰራሁ እና ስለ ባሌ በቃ አውርታ መጨረስ አልቻለችም። ከጎባ እዚህ ስትደርስ ምን ልላችሁ ነው? ሰው በኋላ ነገሩ በመነሻ ነገሩ ይያዛል እና እናስባለን ልላችሁ አስባለሁ። እነዚህ ጊዜዎች ደግሞ የተነሳችሁበት ትምህርታችሁ ተቆርጦ የተጣለበት በተለይ ደግሞ ወደ ጌታ ስትመጡ ቅድም እንደዘመርነው ድካማችሁ ከላያችሁ ላይ የወደቀበት ጨለማችሁ የበራበት እውነት የተገለጠላችሁ ስፍራን አትረሱ። የመጀመሪያ የዳናችሁበት የዳንኩበት ቤተክርስቲያን የዳንኩበት አላሙዲን እንኳን አይረሳም። የሚገርማችሁ ዶክመንተሪ ፊልም ሲሰራለት ሄጅ የተማርኩባት ክፍል ብሎ ኮምቦልቻ አካባቢ ሄዶ የተማርኩባት ክፍል ብሎ የደከመኝ ትምህርት ቤት ውስጥ ወንበር ላይ እቺ የተማርኩባት የአባቱ እቺ ሰው የአባቱ ሰው እቺ የተማርኩባት ትምህርት ቤት ቄስ ትምህርት ቤት ምናምን ያለ ማንም ሰው በዛ መንፈስ ይያዛልና ልቤ ሲል ያለው ልላችሁ የሚበላለት ነገር እንዳለ ይታወቃል። ወደፊት በሄዳችሁ ቁጥር ግን መነሻ የለውም፣ ሰፈር አይደለም። ከጎናችሁ ያለው ሰው መነሻ ነው። ይዛለት ወድቀሃል። ይዛለት የሞትከው ይዛለት። ፊልጵስዩስ መጽሐፍ ምዕራፍ ሐሳባችንን እንሰብስበት የእግዚአብሔርን ቃል እኛን ነው እሱ ከስለ ያስተካክሉት። በምዕራፍ 6 ላይ በምዕራፍ 1 ላይ ቁጥር 6 ላይ ነው ከቁጥር 5 ጀምሮ አለ። ሁሉ ጊዜ በጸሎቴ ሁሉ ስለእናንተ ሁሉ
በደስታ እየጸለይ ከፊተኛው ቀን እስከ ዛሬው ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላክ ያለ ጳውሎስ በጸሎቴ ስፍራ ላይ ስንበረከክ እናንተን እንዳስብ የሚያደርጉኝ ብዙ ሚሞሪዎች አሉ፣ ብዙ ትዝታዎች አሉ። እነኛን ብዙ ትዝታዎች እያሰብኩ አንዳንዱ የደስታ ስለሆነ በደስታ እጸልያለሁ አለ። አንዳንዱ ደግሞ የሐዘን ስለሆነ በሐዘን ደግሞ አለቅሳለሁ። ጸሎታችሁ ስፍራ ላይ እንባችሁ ደስታችሁ ነው ማለት ነው። ማልቀስም አለባችሁ፣ ብዙ የሚያስለቅስ ታሪክ ስላለ መደሰትም አለባችሁ፣ ብዙ የምንደሰትበት ነገር ስላለ። ስለዚህ ስንበረከክ በእነዚህ በሁለት ነገሮች ስለ እናንተ ሐሴት አደርጋለሁ እና የሚያስደስቱ ጊዜዎች አሳልፈናል፣ በእነዛ እደሰታለሁ። ደግሞ የሚያሳዝኑ ነገሮች ነበሩ፣ በእነሱም ደግሞ እያለቀሱ ግን አንድ ነገር አደርጋለሁ። በዚህ ሁሉ ውስጥ ደግሞ በሐዘንና በደስታ ውስጥ አልፋችሁ ወንጌልን ከኔ ጋር አብራችሁ ስለሰራችሁ አብራችሁን የወንጌል ሰራተኛ ስለሆናችሁ በዚህ ምክንያት አምላኬን ምን አደርገዋለሁ? ያ ታሪክ በእኛም ዛሬ በዚህ ዘመን ተደረገ። ይሄ መንፈስ ውስጥ ያለ ይሄን ምድር ሳስብ ሁሉ ጊዜ ደስታን አስባለሁ፣ ሁሉ ጊዜ የሐዘን ጊዜዎችን ደግሞ አስባለሁ፣ የረሃብ ጊዜዎችን አስባለሁ፣ የችግር ጊዜዎችን አስባለሁ፣ የምድረ በዳ ጊዜዎቻችንን አስባለሁ፣ የተቃውሞ ጊዜዎቻችንን አስባለሁ። አስታውሳለሁ ለመንግስት አንድ ጊዜ ለመንግስት ሄደው ከሰሱ። እዚህ ግቢ ውስጥ ኦነጎች ናቸው የሚሰበሰቡት ብለው ከዛ ታጣቂዎች መጥተው ግቢውን ለመፈተሽ ጥረት አደረጉ። ሲመጡ ቦምብ የሚያገኙ ምናምን ነው የመሰላቸው። ያገኙት ግን ምንድነው? ከዛ ደግሞ አንድ ጊዜ አስታውሳለሁ በር ላይ አሮጌ ሽጉጥ ጥለው ሄዱ። እሷም ታክቲክ ምን ነበረች? የሆነ ነገር ያደርጋሉ ብለው ሊከሱ ያልተደረገ ነገር የለም። በትንሹ ነገር ፈልፈላና ድግምቱ ተው። እነሱን ጊዜዎች ሁሉ እያሰብኩ አንዳንዴ ያዝናለሁ፣ ደግሞ የደስታ ጊዜዎች አስታውሳለሁ። የምንበላው አንተን ሁለት ነው ሶስት ልጆች እኔ በኃይሉ እና ማንታየው ዓርብ ሐሙስ ዕለት የበላነውን አገዳ ከግቢ ውስጥ አንስተን አኝከን የበላንበት ጊዜ አስታውስ። እነሱን ሳስብ ደግሞ አለቅሳለሁ። የብርዱ የችግሩ ጊዜ ሳስብ አለቅሳለሁ። የረሃቡ ጊዜ ሳስብ አለቅሳለሁ። በእነዚህ ሁሉ ውስጥ ግን ከጎባ እስከ ሮቤ አንድ ነገር ሆኗል። በእነዚህ ሁሉ ውስጥ ወንጌል ምን ተደርጓል? በዚህ ምክንያት አብራችሁ ሰራተኞች ስለሆናችሁ እግዚአብሔርን ምን አደርጋለሁ? ስለእናንተ ጌታ ይባርክ። አሜን። ተቀበለና እንደዚያ በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይሄን ተረድቻለሁ። ይህ ሰው እስር ቤት ውስጥ ነው ያለው ማለት በወንጌል ምክንያት ወንጀለኛ ሆኖ የታሰረበት ቄስ ውስጥ ነው። ያው ወንጌል አንዳንዴ ወንጀል ይሆናል ለዓለም ሰዎች እና እንደ ወንጀለኛ ታስሮ የተጣለበት ስፍራ። የሚገርማችሁ የኛውን መልእክት ሲጽፍ ሜዲትራኒያን የሚባል የድንበር ላይ የውቅያኖስ ድንበር ላይ አሁን ድረስ ጣሊያኖች የሚጠቀሙበትን እስር ቤት ጳውሎስ ታስሮበት፣ ብርድ አለ፣ ሰው ተሰቃይቶ እንዲሞት ነው የሚደረገው። ምግብ አይሰጥም። ወንዝ ዳር ይሄ ሐይቅ ዳር ነው፣ በረዶ አለ። ለመጨረሻ ለመሞት የተወሰነበት ሰው የሚታሰርበት ሁለት ጊዜ ነው ጳውሎስ የታሰረው። የመጀመሪያው እስር ሐዋርያ ሥራ መጽሐፍ መጨረሻው ስታነቡ በግዞት ቤት በዝግ ግቢ ውስጥ አድርገው በሮም ለስንት ዓመት? ለ2 ዓመት የተቀመጠበት እሱ እስረኛ ሆኖ ሰዎች ይመጣሉ፣ ምግብ ያቀብሉታል፣ ወንጌል ይሰብካቸዋል፣ ይሄዳል። ይሄ የመጀመሪያው እስር ቤት ነው። ከ200 ሰዎች ጋር በተሰባበረ መርከብ ሄዳሉበት ሲላቸው እሱ ክፍል ማለት። ይሄኛው ግን ኦልሬዲ ለመገደል የተወሰነበት ጊዜ ነበር። ስለዚህ ከባድ ሁኔታ ውስጥ ነው። ከባድ ሁኔታ ውስጥ ሆኖ እያለ የፊልጵስዩስ ቤተክርስቲያን ጥሩ ያልሆነ ኬዝ ውስጥ ገባች። ጥሩ ያልሆነ ችግር ውስጥ ያው በክርስትና ሕይወት አፕ አለ፣ እንደገና ምን አለ? ዳውን መነሳት አለ፣ መውደቅ። በመነሳትም ጌታ አለ፣ በመውደቃችንም ጌታ አለ። አንድ እግዚአብሔር ሰው መጽሐፍ ቅዱስ ላይ ተነሳና መጽሐፍ ጻፈ። ሲወርቅ ደግሞ እዛ ጋር ሆኖ እንዲህ ብሎ ጌታን አየና ጠላት ይሁን ደስ አይልም ወርቅ እንኳን አሁን በጨለማ የተቀመጠ ቢመስል ጌታ ይመጣና ወደ ብርሃን ምን ይላል?